ሰላም ሁሉ ሰላም። ባለፈው ሳምንት የመጀመሪያውን ቪዲዮ የዚህ ቻናል የመጀመሪያውን ቪዲዮ ለቅቄ ነበር። ስለ ቻናሉን ምን አይነት ስራ ይሰራል የሚለውና ምን አይነት ስራ ነው የሚሰራው በዚህ ቻናል ምን አይነት ስራዎች ናቸው የሚሰሩ የሚለውንና ፕላስ ስለ በህንድ ሀገር የሚሰጠውን የአጭር ስልጠና የአይቴክ ሾርት ተርም ትሬኒንግ ትንሽ ብዬ ነበር። ስለ አይቴክ በሌላ ቪዲዮ እመለሳለሁ። ዛሬ ግን በጣሊያን ሀገር ለኢንተርናሽናል ተማሪዎች የሚሰጥ አንድ ስኮላርሺፕ አለ። እሱን ስኮላርሺፕ ነው ማሳያችሁ ማለት ነው። ለመሙላቱ በጣም ቀላል ስለሆነ ነው ኦልሬዲ ይሄን መስራት የፈለኩት። ቢኮዝ ዴድላይኑን ሳያልፍ ሁላችሁም እንድትሞሉ ማለት ነው። በዩኒቨርሲቲ ኦፍ ቱሺያ ይባላል። በዩኒቨርሲቲ ኦፍ ቱሺያ የሚሰጥ ስኮላርሺፕ ነው። መጀመሪያ ወደ ጉግል ክሮም እንገባለን። ሶ ዩኒቨርሲቲ ኦፍ ቱሺያ ብለን ሰርች እናደርጋለን። ዩኒቨርሲቲ ኦፍ ቱሺያ ብለን ሰርች እናደርጋለን። ስለዚህ ይሄ ነው ኦልሬዲ ዌብሳይቱ። ይሄ ያለ ሊንክ እዚህ ዩኒቨርሲቲ ኦፍ ቱሺያ እንጠብቀዋለን እስከሚመጣ ድረስ። ይሄን ይመስላል የዩኒቨርሲቲ ኦፍ ቱሺያ ዌብሳይት። ይሄ ነው ኦልሬዲ። እዚህ ጋር ወደ ታች እንሄዳለን። እዚህ ጋር ምን ይላል? ስኮላርሺፕ ኦፖርቹኒቲ ፎር ኢንተርናሽናል ስቱደንትስ ይላል። ስለዚህ ይሄኛው ኮንቲኒው ይላል። እሱን ክሊክ ማድረግ ነው። ሶ እዚህ ጋር ደረስን። አሁን ስኮላርሺፕ ኦፖርቹኒቲ ፎር ኢንተርናሽናል ስቱደንትስ የሚላል እዚህ። ሶ እዚህ ምን ይላል? the new call for applications for scholarships for the 2025-26 academic year is out ይላል። ሶ ለሚመጣው አመት ማለት ነው። ኦልሬዲ ሰፕተምበር 2025 የሚጀምር ማለት ነው። ስለዚህ እስከ 16 ሜይ የአድሚሽን ሴክሪ የሚያደርጉ በማስተርስ ዲግሪ የኢንተርናሽናል ተማሪዎችን ለዚህ ስኮላርሺፕ ኤሊጂብል ናቸው ይላል። ሶ የተቀመጡ ፕሮግራሞችም አሉ ማለት ነው። ስለዚህ ሌላ አዲስ አፕሊኬሽን አያስፈልግም ይለናል እዚህ ጋር። here it says students admitted to an international master's degree course by 16 May 2025 who meet the eligibility requirements will be automatically included in the ranking list ይላል። there is no need to submit a new application ይለናል። ሶ ይሄኛውን አፕላይ ካደረግን አንዴ ለስኮላርሺፕ ለአድሚሽን የሚባል ነገር የለም። ሶ ለአድሚሽን ነው ኦልሬዲ ቡክ እያደረግን ያለ ነው። አሁን እየሞላን ያለ ነው። ኢንተርቪው ስላለው ነው አድሚሽን ኢንተርቪው ቡክ እያደረግን ያለ ነው አሁን። ሶ ያን አሁን የምናስገባውን አፕሊኬሽን በቂ ነው ማለት ነው። ለስኮላርሺፑ ኤሊጂብል ከሆነ ሶ አውቶማቲካሊ በራንኪንግ ሊስቱ ውስጥ ያስገብቷል ማለት ነው። ራሳቸውን ዊነር እና ኤሊጂብል ብለው ነው ጀስት ራሳቸውን የሚያሳውቁን ማለት ነው። ሶ ሂር ዩ ዊል ፋይንድ ኦል ዲ ኢንፎርሜሽን ይለናል። ሂር በሚለውን ክሊክ እናደርጋለን። እዚህ ጋር ስኮላርሺፕስ ፎር ኢንተርናሽናል ስቱደንትስ ብሎ ጀስት ስኮላርሺፕስ ኦፈርድ ይላል። ስኮላርሺፕ በመንዝሊ ስታይፔንድ ያለው ማለት ነው። ሶ ማርኮ ፖሎ ፕሮግራም ምናምን የሚል ለቻይና ተማሪዎች የሚሰጥ ነው። ይሄ ኦልሬዲ ዳብል ዲግሪ ቱልስ ፎር ኢንክሉዥን ምናምን የሚል አለ። ሶ ከታች ደግሞ ፋይናንሻል ኤድ የሚል አለ። ይሄ ፋይናንሻል ኤድ ይሄኛውን ስኮላርሺፕ ካላገኘን ኒድ ቤዝድ የሚሉት አለ። ማለት የኢኮኖሚያዊ አቅማችንን መሰረት በማድረግ የፋይናንሻል አቅማችንን መሰረት በማድረግ የሚደረገውን ድጋፍ ማለት ነው። ኦልሬዲ ያ ለቪዛ ለምናምን ምንም አይጠቅመንን ይሄኛውን ኤድ ቢኮዝ እዛ ሀገር ከሄድን በኋላ ቪዛችንን አግኝተን እዛ ሀገር ትምህርት ከጀመርን በኋላ የፋይናንስ አቅም የለንም ብለን ከመለከትን በኋላ የሚሰጠን ነው ማለት ነው። ስለዚህ ለቪዛ ምናምን ሳፖርት አያደርገንም ማለት ነው ይሄ ፋይናንሻል ኤድ። ሶ ኦፍ ኮርስ እሱም እንደ አማራጭ ማየት ይቻላል። ኦራይት አሁን ግን ስኮላርሺፑ ነው እያየን ያለ ነው። በወርሃው ማንዝሊ ክፍያ ያለው በወርሃው የሚከፈለን ክፍያ ያለው ፉል የሆነ ስኮላርሺፕ ማለት ነው። ሶ እሱን ክሊክ እናደርጋለን። ይሄኛው ስኮላርሺፕ ኦፈር የሚለው አካዳሚክ ይር 2025-2026 ፎር ማስተርስ ዲግሪ ኮርስስ የሚል አለ። ሶ ይሄኛውን ስለ በኢታሊያን ቨርዥን እና በእንግሊሽ ቨርዥን የተቀመጠ ኮል አለ። እሱን ማንበብ ነው።
ስለዚህ ማነው ኤሊጂብል ምናምን ምን አይነት ጥቅሞችን ይኖራሉ፣ ክፍያውን የሚጀምርበት ወር መቼ ነው ምናምን የሚል ኦል ዲቴይልስ እዚህኛው ማግኘት ይቻላል ማለት ነው። በጣሊያንኛ ቋንቋና በእንግሊዝኛ የተጻፈ ነው። እንግሊሽ ቨርዥን የሚለው ክሊክ በማድረግ ኦል ዲቴይልስ ማግኘት ይቻላል። ፕሮግራሞችን ለዚህኛው ስኮላርሺፕ ኤሊጂብል የሆኑ ፕሮግራሞች እዚህ አኔክስ ኤ የሚለውን ክሊክ እናደርጋለን። ሶ አሁን ጀስት አክቲቭ ያሉ ናቸው እነዚህ። ዴድላይን ያለፈ ያለ ኦልሬዲ እነዛ ፕሮግራሞችን ዴድላይናቸውን ያለፋቸው አሉ፣ እዚህ የሉ ማለት ነው። አሁን ግን አክቲቭ አፕላይ ማድረግ የምንችለው በእነዚህ ፕሮግራሞች ብቻ ነው ማለት ነው። ኢንተርናሽናል ኤምኤስሲ ዲግሪ ኮርስስ ቶት ኢን እንግሊሽ ይላል። እዚህ ሊንክ ቱ ዘ አድሚሽን ኢንተርቪው ይለናል። ሶ አድሚሽን ኢንተርቪው የሚለው ለአድሚሽን ኢንተርቪው ነው ቡክ እያደረግን ያለ ነው። የተወሰኑ ዶክመንቶች አፕሎድ በማድረግ ለአድሚሽን ነው ኢንተርቪው ነው ቡክ እያደረግን ያለ ነው። ሶ ከኢንተርቪው በኋላ ነው ውጤታችን የሚገለጸው ማለት ነው። ለምሳሌ እዚህ የትኛው አግሪካልቸራል ኤንቫይሮንመንታል ሳይንስስ የሚል ስለዚህ ይሄ አክቲቭ ነው ኦልሬዲ አሁን። ስለዚህ አድሚሽን ኢንተርቪው ቡኪንግ ይለናል። እዚህ ጋር ዶር ስቱደንት ብሎ ሶ ዲስ ዋን ይሄኛው ማንበብ ካስፈለገ ማንበብ ነው። ስለዚህ እዚህ ጋር ምን ይለናል? ኢሜል መጀመሪያ ኔም ይላል። ኔም እናስገባለን። ለምሳሌ ዝም ብዬ ኬኬ ይቺ ሌቨል ኔም ፉል ኔም ነው የምታስገቡት። ሶሪ እዚህ ጋር ኔም ይላል የራሳችሁና የአባታችሁ ሲም ማለት ነው። ፋሚሊ ኔም ይላል የአያታችን ሲም ማለት ነው። የአያት ስም ማለት ነው ኦልሬዲ። ሶ ዝም ብዬ ለእናንተ ለማሳየት ስለሆነ እኔ ኦልሬዲ ሞልቼ ያለው። ሶ ኔም የሚለውን ፋሚሊ ኔም እናስገባለን። ኔም በሚለውን ከነ ፋዘርስ ኔም ነው የምናስገባው ማለት ነው። ጀንደር ይላል ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ነው ኦልሬዲ ሜል ልበል። ፕሪፈር ናት ቱ ሴይ የሚልም እንደ አንዱ ኦልተርኔቲቭ ነው። እዚህ ዴት ኦፍ በርዝ የተወለድንበትን ቀኑ ወርና ይር ዓመተ ምህረቱን ማለት ነው በትክክል ማስቀመጥ አለብን። እዚህ ካለን ፓስፖርት ወይም ደግሞ ናሽናል አይዲ ማች የሚያደርግ መሆን አለበት። ኦኬ ሶ ለምሳሌ እኔ ዝም ብዬ እናንተ ለማሳየት እስከሆነ ድረስ መጀመሪያ ማንዝ ነው መምጣት ያለበት፣ ከዛ ቀን፣ ከዛ ይር። ለምሳሌ ዝም ብዬ 1998 ማንዝ ኦገስት ቀን ደግሞ 15 ልበል። ስለዚህ 8ኛ ወር ቀን 15 1998 ጂሲ ማለት ነው። ስለዚህ እዚህ የምናስገባው በኢትዮጵያን ካላንደር ሳይሆን በጂሲ ነው የምናስገባው ማለት ነው። በግሪጎሪያን ካላንደር ነው የምናስገባው። ፕሌስ ኦፍ በርዝ ለምሳሌ እኔ ዝም ብዬ ራያ አዘበው ልበለው። ናሽናሊቲ ኢትዮጵያን፣ ዜግነት ማለታችን ነው። ዩር ባችለርስ ዲግሪ ታይትል ይላል። የፈረስ ዲግሪ ታይትል ምንድን ነው? እዚሁ መጻፍ ነው። ለምሳሌ እኔ ባችለር ኦፍ አርትስ ዲግሪ ኢን ኢኮኖሚክስ ብዬ ልጻፍ። ባችለር ኦፍ አርትስ ዲግሪ ኢን ኢኮኖሚክስ። ባችለርስ ግራጁዌሽን ይር ይለናል። መቼ ነው የተመረቀው? ፈረስ ዲግሪ ባችለር ዲግሪ የተመረቀበትን ዓመተ ምህረት ማለት ነው። ለምሳሌ እኔ 2018 ነበር፣ ጁን 2018 ነበረ። ስለዚህ አስገባለሁ ማለት ነው። ዩኒቨርሲቲ ዌር ዩ ኦብቴይንድ ዩር ባችለርስ ዲግሪ፣ የተማርከው ባችለርስ ዲግሪ የተማርክበትን ዩኒቨርሲቲ ይለኛል። ወሎ ዩኒቨርሲቲ ይለዋለሁ። ወሎ ዩኒቨርሲቲ። ዩር ሲጂፒኤ ይላል። ስለዚህ ፋይናል ግሬዳችን ስንት ነው የሚለው። ስለዚህ 3.4 ሌቨል ዝም ብዬ ማለት ነው። ኦር 3 ይባላል። ሶ ሚኒማም ጂፒኤ አት ዩር ዩኒቨርሲቲ 0 ነው። ሚኒማም ጂፒኤ ስንት ነው? ዝቅተኛ የሚባለው ጂፒኤ ስንት ነው? 2 ነው። ሶሪ 0 ሳይሆን 2 ነው። ኦልሬዲ ሚኒማም ጂፒኤ የሚባለው 2 ነው መሰለኝ። አይ ቲንክ 0 እስከ 4 ነው አይደል ኢንተርቫሉ።
ስለዚህ ምንድነው የምንለው? ይሄ 0 ነው የምንለው ማለት ነው። ማክሲማም 4 ነው። 0 በ0 እስከ 4 ነው ግሬዲንግ ስኬሉ የሚሰጠው። 0 እስከ 4 ነው ይቅርታ። ሶ ቹዝን ዴት ፎር ዩር አድሚሽን ኢንተርቪው ይለናል። እዚህ ጋር ይሄኛውን ልምረጥ። ለምሳሌ ይሄኛውን ልምረጥ 04 አፕሪል ወይም ደግሞ ዝም ብዬ ለምሳሌ here it says choose a date at least 3 days later than today otherwise it will not be considered ይላል። ስለዚህ ከሶስት ቀን አሁን ዛሬ 30 ማርች 30 ነው። ስለዚህ ከአፕሪል 3 በኋላ መሆን አለበት ማለት ነው። ዝም ብዬ ለዝግጅት እንዲያመቸን ማለት ተዘጋጅተን ወደ ኢንተርቪው ለመግባት አፕሪል 17 ልበለው ከሁለት ሳምንት በኋላ ማለት ነው። አፕሎድ አ ኮፒ ኦፍ ዩር ፓስፖርት ይላል እዚህ። ስለዚህ ፓስፖርታችንን አዘጋጅተን ወይም ደግሞ ናሽናል አይዲ ካለን ናሽናል አይዲ፣ ፓስፖርት ከሌለ ናሽናል አይዲ መጠቀም ይቻላል። ለቪዛ ፓስፖርት ብቻ ነው መጠቀም የምንችለው። ናሽናል አይዲ ለቪዛ መጠቀም አንችልም። ቪዛ አፕላይ ስናደርግ ኤቭሪቲንግ ሴክር አድርገን አድሚሽን ስኮላርሺፕ ሴክር ካደረግን በኋላ ወደ ቪዛ አፕሊኬሽን ፕሮሰስ ነው የምንገባው። ስለዚህ ቪዛ አፕላይ ለማድረግ ማንዳቶሪ ዶክመንቱ ማንዳቶሪ አይዴንቲፊኬሽን ዶክመንት ፓስፖርት ነው ማለት ነው። አፕላይ ለማድረግ ለአድሚሽን ለስኮላርሺፕ አፕላይ ለማድረግ ግን ናሽናል አይዲ መጠቀም እንችላለን ማለት ነው። ስለዚህ ለምሳሌ እኔ ዝም ብዬ እዚሁ ካለው ፓስፖርት አለኝ ኦፍ ኮርስ ይሄኛውን ላስገባ። ትንሽ እንጠብቀዋለን እስከሚመጣ። ስለዚህ ፓስፖርቴን ገብተዋል ማለት ነው። እዚህ ጋር ደግሞ አፕሎድ ዩር ባችለርስ ዲግሪ ሰርቲፊኬት ይለናል። ሶ ፋይናል ዲግሪ ሰርቲፊኬት የፈርስት ዲግሪ ፋይናል ዲግሪ ሰርቲፊኬት ቴምፖ ሊሆን ይችላል፣ ኦሪጂናል ዲግሪ ሊሆን ይችላል፣ ኦሪጂናል ዲግሪ ሰርቲፊኬቱ ሊሆን ይችላል። አድ ፋይል በሚለው ክሊክ በማድረግ ማስገባት ነው። ልክ ፓስፖርቱ እንዳስገባሁት ማለት ነው። እዚህ ጋር ደግሞ ትራንስክሪፕት ይለናል። ትራንስክሪፕት ማለት ደግሞ ለምሳሌ ባችለር ዲግሪ ለመጨረስ 3 አመት ከነበረ የወሰደብን በ3 አመት ውስጥ ከነበረ የጨረስ ነው። ስለዚህ በዛ 3 አመት ውስጥ የወሰድነውን ኮርሶችን ብዛት በጠቅላላና እያንዳንዱን ኮርስ ያመጣነውን ግሬድ የያዘ ማለት ነው። የፈርስት ሴሚስተር የወሰድነው፣ ሰከንድ ሴሚስተር የወሰድነው፣ ሰከንድ ይር ፈርስት ሴሚስተር፣ ሰከንድ ይር ሰከንድ ሴሚስተር፣ ሰርድ ይር ፈርስት ሴሚስተር፣ ሰርድ ይር ሰከንድ ሴሚስተር የወሰድናቸው ኮርሶች በጠቅላላና ከነ ያመጣነው ግሬድ ፕላስ ፋይናል ሲጂፒኤ የያዘ ዶክመንት ማለት ነው ትራንስክሪፕት። ስለዚህ እሱንን አድ ፋይል በሚለው ክሊክ በማድረግ ማስገባት እንችላለን ማለት ነው። ሌላው አስፈላጊ ዶክመንት እዚህ ስቴጅ ላይ ሚዲየም ኦፍ ኢንስትራክሽን ነው። ለምሳሌ ሂር ኢት ሴይዝ English language certificate at B2 level or an evidence that your bachelor's degree course was taught in English ይለናል። ስለዚህ ፈርስት ዲግሪ ዩኒቨርሲቲ በእንግሊሽ ቋንቋ በእንግሊዝኛ ቋንቋ እንደተማርን የሚያሳይ ሚዲየም ኦፍ ኢንስትራክሽን የምንለው አለ። ያ ሚዲየም ኦፍ ኢንስትራክሽን የት ነው የምናገኘው? በተማርንበት ዩኒቨርሲቲ ማለት ነው። ከሬጅስትራር ነው የምናገኘው። በቀላሉ ሁሉም ይታወቃል፣ በሁሉም ዩኒቨርሲቲ ይታወቃል። ይሄን ዶክመንት ሰው በቀላሉ ማግኘት ይቻላል ማለት ነው። ሚዲየም ኦፍ የተማራችሁበትን ዩኒቨርሲቲ ሚዲየም ኦፍ ኢንስትራክሽን ብላችሁ ብትጠይቁት ቀጥታ የምታገኙት ነው ማለት ነው በቀላሉ። ሶ እሱም አድ ፋይል የሚለውን ክሊክ በማድረግ አፕሎድ ማድረግ ይቻላል ማለት ነው። Where did you find information about our master's degree in organic agriculture ይለናል። ስለዚህ ስለ ኦርጋኒክ አግሪካልቸር ኢንፎርሜሽን መረጃውን ከየት ነው ያገኛችሁት የሚለው ነው። ስለዚህ ከዌብሳይት ነው ያገኘነው። ዩኒቨርሲቲ ኦፍ ቱሻ ዌብሳይት የሚለውን እንመርጣለን ማለት ነው። ከፍሬንድስ ከሆነ ወይም ደግሞ ከሌላ ከሆነ ያገኘነው ሰው ካገኘነው ሰው ማስገባት ነው ማለት ነው። ከዌብሳይት ነው ያገኘሁት እኔ። ስለዚህ ዌብሳይቱን ላለው ማለት ነው እሱን እመርጣለሁ ማለት ነው። ስለዚህ በጣም ቀላል ነው። እቺ ፎርም በጣም ቀላል ነች። ስለዚህ ኢንተርቪው አድሚሽን ኢንተርቪው ነው ቡክ እያደረግን ያለ ነው። እዚህ ያሉ የተቀመጡ ዶክመንቶችን አፕሎድ በማድረግ
ሳሚት ማድረግ ነው። አፕሎድ ካደረግን በኋላ ሳሚት ማድረግ ነው ፋይናሊ ሂር። ስለዚህ ኢሜይል የምናስገባውን ኢሜይል ግን ተጠንቅቀን ማስገባት አለብን ማለት ነው። መጠንቀቅ አለብን ማለት ነው። እዚህ ጋር ኢሜይል ይላል። ለምሳሌ እኔ ይሄኛውን ኢሜይል አስገብቼ ስለነበር ነው ይሄኛውን ያመጣልኝ። እናንተ ግን ኢሜይል አስገቡ የሚል ይመጣላችኋል። ስለዚህ እዛው ኢሜይል ማስገባት ነው ማለት ነው። ቢካውዝ ከዩኒቨርሲቲ እና ከዲፓርትመንቱ የምኖራችሁ ኮሚኒኬሽን በምታስገቡት ኢሜይል ነው የሚሆን። ስለዚህ ለምሳሌ እዚህ ጋር ኢንተርቪው መቼ ነው ያደረግነው? 17 አፕሪል ነው ያደረግነው። ለ17 አፕሪል ተዘጋጅቶ መጠበቅ ነው። ስለዚህ ዲፓርትመንቱ ኮንታክት ያደርጋችኋል። ኢንተርቪው ማድረግ ነው። ከኢንተርቪው በኋላ ደግሞ ውጤቱን መጠበቅ ነው ማለት ነው። ስለዚህ ይሄን ይመስላል። በጣም ቀላል ነው ለመሙላት፣ አፕላይ ለማድረግ በጣም ቀላል ነው በዩኒቨርሲቲ ኦፍ ዲሲያ ማለት ነው። በሌላ ቪዲዮ በሌላ የስኮላርሺፕ እድልም በኢኮኖሚክስ ኮርሶችን ትምህርትም ሊሆን ይችላል በሌላ ቪዲዮ በሌላ ቀን እመጣለሁ ማለት ነው። እስከዛ ግን ይሄኛውን ቻናል ቤተሰቡ እንዲጨምር ሰብስክራይብ ማድረግ አንርሳ፣ ሼር እናድርገው ማለት ነው። ለሌሎች ለብዙ ተመልካቾች እንዲደርስ ሼር በማድረግ ይሄኛውን ቻናል ሰብስክራይበሩን እንዲጨምር እናድርግ ማለት ነው። ስለዚህ ለዛሬ ይህን ይመስላል። ኔክስት በሌላ ቪዲዮ እመጣለሁ። ታንክ ዩ